ህይወት ምርጫ ትመስላለች ወይስ ደግሞ እድል ነች? እድል ነች። ህይወት ምርጫ ነች፣ እድል ነች። ስለዚህ የተጻፈልን ነው የምንኖረው ብለህ ነው የምታስበው? እድል ከሆነች አዎ እንደዛ ነው። እሺ የሆነ ጥያቄ ልጠይቅሽና አንቺ የምታስቢውን ነው የምትመልሽልኝ። ህይወት እድል ይመስልሻል ወይስ ደግሞ ምርጫ ይመስልሻል? አይ ህይወት ምርጫ ነው የሚመስልሽ ወይስ እድል ነው? ማለት እግዚአብሔር ወስኖልን የተጻፈልንን ነው የምንኖረው ወይስ ደግሞ መርጠን ምርጫ ነው የሚመስልሽ? አይ እግዚአብሔር የጻፈልን ነው እንጂ እኛ እንባና አይደለም። የተጻፈልን እና የምንኖረው ምርጫ አይደለም። እሺ ህይወት ምርጫ ትመስልሃለች ወይስ ደግሞ እድል ነች? እድል ነው። እድል ነች። የተጻፈልንን ነው የምንኖረው ብለህ ነው የምታስበው? የተጻፈልንን ነው። የተጻፈልን ማብራራት ይቻላል አይቻልም? እሺ አስተሳሰብህን ስለሆነ የምትነግረኝ ማለት እድል ነው የምትመስልህ ወይስ ደግሞ ምርጫችን ነው? የ40 ቀን እድል የተጻፈልን የሚባል ነገር አለና ምን ታስባለህ? አይ ህይወት ማለት እድል ናት። እድል ብለሽ ስትይ የተጻፈልንን ነው የምንኖረው። የተጻፈልንን ግን የተጻፈው ይሻራል ይላል። የሚሻርበት ምክንያት አለው። ምክንያቱም ማለት ነው እድሜ ቢጻፍም የሰው ልጅ 70 60 እያለ ቢሰራውም ማለት ነው ምን ይላል በዳዊት አማካኝነት እድሜ ይረዝማል የተባለው በ40 ቀን እድል የተሰጠም በዳዊት ምክንያት በጸሎት ምክንያት ይረዝማል ካለ መጸለይም ከዛ የተሰጠው እድሜ ያጥራል የሚላል ስላለ ስለዚህ የተጻፈልን ነው የምንኖረው። እድል ነች ብለን እንታምነው። ህይወት ምርጫ ወይስ ደግሞ እኔ በጭራሽ እድል ነኝ ብዬ አላምንም። ምርጫ ነች ብዬ ነው የማምነው። እናንተ ግን ምን ይመስላችኋል?